السلام عليكم ورحمة الله تعالى وبركاته. وعليكم. አሁን የመናገር አያስፈልግም። ቅድም በነቢዩ አልቋል። ነቢዩ ከመወለዳቸው በስተፊት ዓለም እንዴት ነበር? መኮች እንዴት ነበሩ? የሰው ልጅ እንዴት ይኖር ነበር? የሴቶች መብት እንዴት ነበር? የወንዶች መብት እንዴት ነበር? የባሪያ የጨዋ መብት እንዴት ነበር? የሚል ወንድሞቻችን አሳልፈውታል። እኔም ባጭሩ እኛ ከመግባታችን በፊት አዲስ አበባ እንዴት ያለ ነበር? ምናልባት ዛሬ 50-60 ዓመት በፊት የነበራችሁ ወንድሞቻችን ካላችሁ አዲስ አበባ እንዴት ያለ ነበር? በምን ሀለት ነበር? አክስቱን የሚያገባ አባቱ ሚስት የሚያገባ ዝሙት አረም መሆኑን ማያውቅ ለማታ ቀጠር የነበረ ተውኩኝ እንግዲህ ታንቱ ሰማው ተፍሲሩን የሚል እንደዚህ ያለ ጨለማ ወቅት ነበረ። በጨለማ ወቅት ለፍተናል፣ ተናግረናል፣ አስተምረናል፣ አሳውቀናል። አላህንም መቅቡል አድርጎት እንደሆነ ለዱንያችን ለአገራችን የሚበቃ ያድርግልን። ከዛ ወዲህ የሆነ እንደሆነ እኔ በበኩሌ ሰው ተክቻለሁ። ወጣቱ ሁላ መንዙማ እያለ ነው። መንዙማ የሚላተና እንዲኖሩ ዝም ብለን ነግቷል። ተይፋት ነበር የሚመጣው መንዙማ በተለምኖ መንዙማ እንኳን የሚል የለም ነበር። ዝም ብለን ጀማል ቤት ዝም ብለን አዘረናል። አሁን ሴቱም እያለ ነው፣ ወንዱም እያለ ነው፣ ወጣቱም እየተናገረ ነው። እኔ አሁን ብዙ መናገር አልፈልግም። አላህ ብቻ ይህንን ያሳይቶናል። አላህ ስራችንን ደግሞ ይኽላስ ያለው አድርጎ አላህ ይማረን እላለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ። وعليكم السلام ورحمة الله.